በታቦተ ሕጉ ላይ የተሳለቁ 5 ግለሰቦች በእስራት ተቀጡ። በደቡብ ምዕራብ ክልል በካፋ ዞን ዋቻ ከተማ አስተዳደር መስከረም 26 ቀን 2018 ዓ.ም ከቀኑ 9 ሰዓት ተከሳሽ አብርሃም ክፍል በሚል መጠሪያ በተከፈተ የቲክቶክ አካውንት በኦርቶዶክስ እምነትና በታቦተ ሕጉ ላይ በመሳለቅ ቪዲዮ በመስራት ያጋሩ 5 ተከሳሾች በሕግ ቁጥጥር ስር ውሎ ምርመራ የተጣራባቸው ነበር። ጉዳዩን የተመለከተው የዋቻ ከተማ የመጀመሪያ ደረጃ ፍርድ ቤት ጥቅምት 7 ቀን 2018 ዓ.ም በአዋለው ችሎት 5ቱ ተከሳሾች እያንዳንዳቸው ላይ በ1 ዓመት ጽኑ እስራት እንዲቀጡ ተወስኖባል። ነፍሱ አሁን አርፋለች። አሁን የሰማይ በሮች ተከፍቷል። በእውነተኛነት በእውነት ወደ ቀረበ በሚያውቁት የፈጣሪ እጅ ውስጥ ለዘላለማዊ ረፍት ወደሚገኝበት ጀነት ወደ ተባረከ ቅዱስ ስፍራ እርሶ በዓላማ በጸጋ ኖሯል። ትሁት ልብ ከንጽጽር የዘለለ ማንነት እርሶማ የእውነት ታድለዋል። የእርሶን ጥበብ መረጋጋትና ፈገግታ ለእኛ ቀረብን እንጂ የዘሩት ዘር በሄዱበት ፍቅር ያብባል። በእያንዳንዱ ኑሯችን ወዳጆቿና ልጆቹ የሰጡንን ፍቅር በሕይወት እስካለን ድረስ ብርሃን ሆኖ ይመራናል። የሐጂ ሙፍቲ ፍቅር የማይሸሸግ ነው። ለዚህም ነው ቅዱስነታቸው የቤተ ክርስቲያንን የርኅራኄ መልክ በሐዘን እንዲህ የገለጡት። በዘመናችን ስለ ሰውነት ክብርና ሰው ብቻ ሆኖ ስለመኖር ሰብኮናል።